ይሄ አግማስ ኢትዮጵያ ነው አግማ ኢትዮጵያ የተባለ ድርጅት መግለጫ ወጥቷል። ወርቁ አይተነውን 15 ሚሊዮን አንቀበል ብሎ እኔ አብይ አህመድ የተባለ ሰውዬ ኃላፊነቱን ውዴታውን ግዴታውን ማያውቅ። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። የደሃ ቅንጡ ያፋጫል በቂጦ ማለት አሁን ነው። እንግዲህ እርዱን ካላችሁ በኋላ 15 ሚሊዮን ብር ወርቁ አይተነው ሲረዳ አንቀበልም ትላላችሁ። እንዲህ የቀን ወጪ 3 ሚሊዮን ብር ደርሷል ያለው መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማዕከል የገቢ ማሰባሰቢያ ሊያደርግ መሆኑን አስታወቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ይህንን ውድ ቻናል ያልተቀላቀላችሁ ካላችሁ እስካሁን ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። ይሄ አግማስ ኢትዮጵያ ነው አግማ ኢትዮጵያ የተባለ ድርጅት መግለጫ ወጥቷል። ወርቁ አይተነውን 15 ሚሊዮን አንቀበል ብሎ እኔ አብይ አህመድ የተባለ ሰውዬ ኃላፊነቱን ውዴታውን ግዴታውን ማያውቅ ምንድነው? ተደብቆ ነው እንደ ሁሉ ችግር ሲፈጠር የሚመለከተው? ምን እየሰራ ነው ያለው? ምንድነው? ስራውን አያውቅም እንዴ? ህፃናቶች ተርበው፣ አረጋውያን ተርበው፣ ከእንደገናም ደግሞ ችግር ውስጥ ወድቀው ረሃብና በሽታ ሁለቱም ተቀላቅሎባቸው እያለ በዚህ ደረጃ ሌላ ነገር ማሰብ እንዴት ነው? የረዳን መቀበል እንጂ ምን አገባቸው ከነሱ ጋር? የረዳው እኮ መንግስትን አይደለም እነዛን ነው። ምን አገባቸው? ማንም ይርዳ ማንም፣ እርዳታ እንዴት ይከለከላል? ምን አይነት ስራ እየተሰራ ነው ያለው? በጣም ያሳፍራል፣ ያሳዝናል። እውነት ለመናገር ምን እየተካሄደ እንደሆነ ኢትዮጵያ ውስጥ የወርቁን 15 ሚሊዮን ብር ተቀብላችሁ የክልል መንግስታትም የፌደራል መንግስት ሰዎች በሚያስቀምጡት አቅጣጫ ማዋል ነው። ችግር የፖለቲካ ፓርቲ አይልም፣ ኦርቶዶክስ አይልም፣ እስልምና አይልም፣ ፕሮቴስታንት አይልም፣ ፍቅር ሲዝም አይልም። ለምንድን ነው ምን እንዳስፈራችሁ አላውቅም። ደወረስት ኬዝ እኮ የመንግስት ሰዎችን ጠርታችሁ ሄይ ወርቁ አይተነው 15 ሚሊዮን ብር ሰጥቶናል፣ ደብረ ብርሃን ላይ ለተፈናቀሉት ወገኖቻችን ልንረዳ ነው። ይሄን 15 ሚሊዮን ብር በአግባቡ እንደምናውለው ይሄው ደረሰኝ እናስረክባለን ወይም አቅጣጫ ስጡን። ደብረ ብርሃን ላይ ለተፈናቀሉት እንዴት እንጠቀመው? ኦኬ መንግስት ስጋት አለበት እንበል። እሺ መንግስት ስጋት አለበት። አይ ገንዘቡን ለፋኖች ትጥቅ መግዣ ምናምን ሊውል ይችላል። የራሳችሁን ሰው ትመድባላችሁ፣ ባንክ አካውንታችሁ አላችሁ። ይሄው በፌደራልም በክልል መንግስታትም የሚያስቀምጡልን አቅጣጫዎች አሉ ብላችኋል። አቅጣጫ አስቀምጡላቸውና ገንዘቡን ወስዳችሁ ለምንድን ነው እንዲረዱ ማታረጓቸው? ወርቁ አይተነው ፋውንዴሽን ነው 200 ሚሊዮን ብር ኢትዮጵያ ውስጥ ላሉ ወገኖቻችን ለሚቸገሩ በአግባቡ ይዘው ከሆነ ይሄ ይበል የሚያሰኝ በጣም የሚገርም ነው። እንደዚህ ፋውንዴሽን መስርቶ በጀት ይይዛል አላውቅም። ሁሉ ነገር ይሄ ትልቅ እንትን ነው። ይሄ በጣም 200 ሚሊዮን ብር 15 ሚሊዮን ብሩን መጠቀም አለመቻላችሁ ትንሽ ጥፋት ይመስለኛል። ከወርቁ አይተነው 15 ሚሊዮን ብር ብንቀበል ምን ሊፈጠር ይችላል? ኦኬ የተለያዩ መላምቶችን ላስቀምጥ። የመጀመሪያው ወርቁ አይተነው የፋኖ ደጋፊ ነው አይደለም? እየተማመነን እንሂድ። ዶር እየተማመነን እንሂድ። የፋኖ ደጋፊ ነው አይደለም? እስኪ መጣለው ለወርቁ አይተነው ፌርነስ ትንታኔ ይሰጣሉ። ችግር የለውም አትፍሩ፣ አይዟችሁ። ነው አይደለም? ወርቁ አይተነው ባለሀብቱ ወርቁ አይተነው የፋኖ ደጋፊ ነው አይደለም? የስ ሁሉ ብዙዎቻችሁ የስ እያላችሁ አይዟችሁ። የወርቁ ደጋፊዎች እኔ ለወርቁም ፌርነስ ትንታኔ ይሰጣችኋል። ችግር የለውም። እኔ በሁለቱም መንገድ ነው ማየት የምፈልገው የምወደው። ኦኬ ፋኖ ደጋፊ ነው። ፋኖ ከመንግስት ጋር ጸበኛ ነው አይደለም? ፋኖ በማንኛውም መንገድ የደጋፊዎችን ገንዘብ ይፈልጋል አይፈልግም? ስለዚህ ወርቁ አይተነው የመንግስት የፋኖ ደጋፊ ከሆነ በእነሱ ሳቤ ከወርቁ አይተነው ገንዘብ ብንቀበል እርዳታውን የምናደርገው ደግሞ ደብረ ብርሃን ላሉት ከሆነ መንግስት የሆነ ቀን ጃስ ብሎን ከእንደዚህ አይነት ሰው ገንዘብ ለምን ተቀበላችሁ ብሎ ሰብስቦ ሊያስረን ሊችል ስለሚችል 15 ሚሊዮን ብሩ እያየን ቢቀርብንስ? 15 ሚሊዮን ብሩ እያየን ቢቀርብንስ? ጎመን በጤና ምናምን ብሎ ያወጡት መግለጫ ነው። ለወርቁ አይተነው ፌርነስ
ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምኑ ጋር እንፈርም? እዚህ ጋር እንፈርም። እዚህ ጋር ፈርም ያለው ነው። ፈርምበት ሸት ቡም ካሜራማን የሚፈርማል። አዳዲስ እስጋ ያንተ ደመቀ አዲስ የሱ ደመቀ እንደ አዲስ አረብ እናት ስማ፣ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨሪ ያደርጉታል። እኛ እንግዲህ ክህሎቱ የለንም። ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። የምንጨምረው ነገር አለ? ኧረ ምን በቃ ጨርሰናል። አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያቸዋለን። የደሃ ቅንጡ ያፋጫል በቂጦ ማለት አሁን ነው እንግዲህ። እርዱን ካላችሁ በኋላ 15 ሚሊዮን ብር ወርቁ አይተነው ሲረዳ አንቀበልም ትላላችሁ እንዲህ። በዚህ ሰዓት ሴጣን አይረዳም እንጂ ሴጣን ራሱ ገንዘቡን ቢሰጣችሁ መቀበል ነበረባችሁ። መጨነቅ የነበረባችሁ ህዝብ ላለው ውስጥ ላለ ህዝብ ለተራበው ለተጠማው ነበረ። አንተ እኮ ሱፍ የመሰለ አልጋ ላይ ተኝተህ ሱፍ የመሰለ ልብስ ለብሰክ ይህን መግለጫ አንቀበልም ብለህ ስትጽፍ እዛ ውስጥ ያሉ ሰዎች ሱፍ በቆሎ መብላት አቅቷቸዋል። ቅዝቃዜው ገሏቸዋል። ሙቀቱ ገሏቸዋል። እራብ እኮ ገላቸዋል። እንዴት ነው የምታስቡት? ወርቁ አይተነው እኮ 15 ሚሊዮን ብር ውሰዱ ሲላችሁ ታንክ ግዙበት አላለም፣ ጥይት ግዙበት አላለም፣ ወታደር ምልምሉበት አላለም፣ ሚኒሻ አጠናክሩበት አላለም። የሚያስፈልጋቸውን ነገር ብሩን ውሰዱና አድርጉበት ነው ያለው። ለህዝብ መጨነቅ ነበረባችሁ። ለተራቡት ህዝብ ማሰብ ነበረባችሁ። ብሩን መቀበል ነበረባችሁ። አንቀበልም ትላላችሁ እንዴ? ከለመናችሁ በኋላ በጣም የሚያሳዝንና የሚያሳዝን ነገር ነው። እኔ በጣም ነው የደነገጥኩት። ሀብታም ለረዳው የድሃ ልብስ ይቀደዳል ማለት እናንተ ናችሁ። ስለዚህ ብሩን ተቀበሉና ለሚገባው ነገር አውሉ። እነዛ ምስኪኖች አያሳዝኗችሁም እንዴ? እናንተ እኮ ከአቅማችሁ በላይ ስለሆነ ነው የኢትዮጵያ ህዝብ እየተረባረበ ያለው። ስለዚህ እድሉን ባዘጉባቸው በጣም ደስ ይለኛል ለማለት ነው። ይሄ ለሚመለከተው ክፍል ይድረስልኝ። የቀን ወጪ 3 ሚሊዮን ብር ደርሷል ያለው መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማዕከል የገቢ ማሰባሰቢያ ሊያደርግ መሆኑን አስታወቀ። መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማዕከል በየቀኑ 3 ሚሊዮን ብር ለማውጣት በመገደዱ ያስጀመረው ሆስፒታል ባለመጠናቀቁ እንዲሁም በየክልል ከተሞች አዲስ ቅርንጫፎችን በመክፈቱ ለጋሽ እጆች የተለመደ ድጋፋቸውን እንዲያደርጉለት ጠይቋል። ማዕከሉ ትላንት ባካሄደው የውይይትና የምስጋና ፕሮግራም ባለፈው ዓመት በርካቶች እንደተረባረቡበት አይነት በቀጥታ ስርጭት ድጋፍ የማሰባሰብ ስራ የፊታችን የካቲት 1 2018 ዓ.ም እንደሚካሄድ ገልጾ ከወዲሁ የአቅማቸውን ድጋፍ አድርጉልን ሲልም ጥሪ አቅርቧል። የማዕከሉ መስራች ዶክተር ቢኒያም በለጠ ባለፈው ትልቅ የገቢ ማሰባሰቢያ ተደርጎ ወደ 900 ሚሊዮን ብር መሰብሰቡን 100 ቤቶችም ድጋፍ መደረጋቸውን ተናግረዋል። ነገር ግን እየተሰራ ያለው ህንፃ ግዙፍ ሆስፒታል ስለሆነና ወጪውን ብዙ ስለሆነ ከነቁሳቁሱ አሟልቶ ወደ ስራ ለማስገባት ጤና ጥበቃ የሰጠን ቁጥርም ወደ 6 ቢሊዮን ይፈጃል ሲሉም ተናግረዋል። አሁን ፎቁን ለመጨረስ በጣም ትንሽ ነው የቀረን ያሉት ዶክተር ቢኒያም በለጠ ብር እንዲሰባሰብ እየፈለግነው ሆስፒታሉን ለመጨረስ በየክልሎች ለጨመርናቸው 12 ቅርንጫፎች ብዙ ኮንስትራክሽን ስላሉ አስጨርሶ ሰው ለማስገባት ነው ብለዋል። አዲስ የተከፈቱት ቅርንጫፎች ቀብሪ ዳሃር፣ ሞያሌ፣ ኮንሶ፣ አዲግራት፣ አድዋ፣ አምቦ፣ ጅማ በመሳሰሉት ቦታዎች እንደሚገኙ የጠቆሙት ዶክተር ቢኒያም የተጀመሩ ህንፃዎችን እየሰራን ነው፣ ቀብሪ ዳሃር፣ አርባ ምንጭ፣ ላሊበላ እነርሱን መጨረስ አለብን ያሉት ቋሚ ገቢ የውጭ ፈንድ የሌለው ማዕከል ነውና በጣም ከባድ ነው ሲሉም ለቲክቫ ኢትዮጵያ ተናግረዋል። የአእምሮ ህሙማንና አረጋውያኑ ሕክምና እንደሚያስፈልጋቸው ዶክተር ቢኒያም ገልጸው የጤና ባለሙያዎች፣ የፊዚዮቴራፒ ነርሶች፣ ዶክተሮች በግል ሆስፒታል ያሉት በሳምንት አንዴ ቢረዱን በጣም ትልቅ እገዛ ነው ብለዋል። መቄዶንያ ውስጥ ከ2500 በላይ የአእምሮ ህሙማን ከ3000 በላይ የአልጋ ቁራኛ እንዳሉ የተናገሩት ዶክተር ቢኒያም ሌላው አረጋዊ አካል ጉዳተኛ ነው ሲሉም መናገራቸውን ዘገባው አክሏል። ባህር የሚቀሩ ልጆች አሉ የሞቱ ልክ እንደ አውሬ ማለት ነው። እንደ አውሬ ተጠልጥለው እንደ አውሬ ምንም ሰው ሳይደርስላቸው ወገን ሳይደርስላቸው የሞቱ አሉ። ሰው እባካችሁ ወደዚህ ስትመጡ ይሄን አስቡበት። መጀመሪያ ከዚህ ኢትዮጵያ ወደዚህ ስትመጡ ስትሉ ሰው ይኑራችሁ። ሰው ከሌላችሁ ደግሞ ስትመጡ የእስር ቤት አለው፣ የጠበቃ አለ፣ ከዛስ የምትበሉት አለ፣ የምትጠጡት አለ። ማንም አይደርስላችሁም እዚህ ሀገር ማንም።
ለምን እኔ በጣም ያዘንኩት ማለት ነው። በጣም ያዘንኩት ሲደወላቸው ማለት ነው የኛዎቹ የኢትዮጵያ ኤምባሲ ሲደውላቸው እኛ ችግር ውስጥ ነው የምትከቱን፣ እኛ ምንም ማድረግ አንችልም ብለው መልስ ሰጥተዋቸዋል። ተባረኩ። በእውነት ይሄ ነው እንደ ኢትዮጵያዊነት ማለት። በጣም እኮ ብዙ ሰው አለ፣ በጣም ብዙ ሰው አለ፣ በጣም በባህር ላይ የቀረ ሰው አለ፣ በጣም ብዙ ሰው የሞተ አለ፣ በጣም ብዙ ሰው ከገንዘብ ሳይሆን ምን ልበላችሁ ከገንዘቡ ሳይሆን ከቤተሰቡ ሳይሆን ከህይወት ሳይሆን የቀረ አለ። ቱርክ መምጣት ስትፈልጉ ምንድነው የሚጠቅመው? ምንድነው ጥቅሙ? ምንድነው ጉዳቱ ብላችሁ መጀመሪያ ሰው ጠይቁ። እኔ ተናግሬ አላቅም፣ አሁን ነው የምናገረው። ለኔ ምን እንደሚደርስም አላቅም፣ ፈጣሪ ጠብቀኝ። ግን ከኢትዮጵያ ወደዚህ የሚያመጣችሁ ዶላሮች ማለት ነው በሰው ታገኛላችሁ። ያለፈላችሁ የተሻገሩ አሉ እኮ እድለኞች አሉ እኮ እድለኞች በአንድ የሚያልፉ አሉ፣ በአንድ ታስረው የሚያልፋሉ፣ በሁለት ታስረው የሚያልፋሉ፣ 3 የሚታሰራሉ። 25 ጊዜ ታሰረች ልጅ አለች። 25 ጊዜ ታስራለች። አመት ነው የምትታሰረው እቺ ልጅ። ኢማጂን ትሞክራለች፣ ትያዛለች፣ ትታሰራለች። ከዛስ ባህር ላይ ቀሩ እህት ወንድሞች አሉን። እዚህ ደግሞ መተው ከቤተሰብ ብር ተበድረው ማለት ነው እያሉ ስለዚህ እህት ወንድሞቻችሁ ስትልኩ ጉዳቱን እወቁ። በፈጠራችሁ እንደው ሙስሊሞች በአላህ የኛ ክርስቲያኖች ደግሞ በእግዚአብሔር በድንግል ማርያም በመታምኑት ይሁንባችሁ። ቤተሰባችሁ ስትልኩ አንደኛ መታሰራቸውን እወቁ። ሲታሰሩ ለነሱ የሚደረገው ነገር አለ። ማአት 1 2 3 እያለ መደረግ ያለበት ነገር አለ። ሴቶች ይታሰራሉ፣ በጣም ብዙ ነገር ያስፈልጋቸዋል። እስር ቤት ሲታሰሩ ሲታመሙ ድራማ እየሰሩ ነው ተብሎ ምንም ማይደረግላችሁ ልጆች አሉ። እንግዲህ ግን አትሰሙ፣ የሚያሳዝነው አትሰሙ። ከዚህ ብቻ አይደለም፣ ከዚህ ቱርክ መጣችሁ ማለት ነው ጥቅም የለውም። አትምጡ፣ የትም ቦታ አትሂዱ፣ አትሰደዱ። ያላችሁን ገንዘብ የቤተሰባችሁ ገንዘብ አታባክኑት። ከዛ ተይዛችሁ ደግሞ ማለት ነው ተይዛችሁ ፓስፖርት እጃችሁ ላይ ካለስ they don't care ዳይሬክት ነው እንትን የሚያደርጓችሁ ወደ ሀገራችሁ መልሷችሁ ማለት ነው። ስለዚህ ይሄን እወቁት። ዝም ብላችሁ እዚህ ሀገር አትምጡ፣ ጉዳቱ እወቁ። ስትመጡ ደግሞ መጀመሪያ ስራውን አግኝታችሁ መሆን አለበት። አይ ካላችሁ ደግሞ ለመሻገር ስትመጡ ደግሞ እስሩን እወቁ። 1 አመት አለ። እኔ I don't care የምትሰሙ ከፈልጋችሁ ስሙ፣ ማትሰሙ ከፈልጋችሁ ደግሞ አትስሙኝ። I don't care. Sharon, how are you? How you doing? I just came back on TikTok, man. I'm trying to go live with everyone again. I've not been live for a while. Welcome. How you doing? You okay? I'm good. I don't know. I just want to say hi. I don't know if you want to battle. If you do, up to you. But I just wanted to. Yeah, we can do. Don't worry about it. You can. Let's go then, man. Let's go then. Good luck. Good luck too, darling. Good luck. So, guys. Did she call me darling? You're flirting with me. What's happening here? ይህ ሰው ምን አለ? 20 ሚሊዮን ብር እንደ ቀልድ ነው የሚገባው። 10 ሚሊዮን ነው 400 ሺህ 500 ሺህ ለቁርስ ነው የሚገባው። አዳምጡት። እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 10 ሚሊዮን ብር። እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? እንግዲህ እንደዚህ ያለው አይገባም ማለት እንደኔ ሞኝነት ይመስለኛል። ከእንደዚህ አይነት ነገሮችን ዙሪያ ገባውን ማጥናትና መመርመር የሚያስፈልግ ይመስለኛል። እንግዲህ ኬትም አካውንት ላይ ሳይትነካ ለአንድ ሰው 20 ሚሊዮን ብር አካውንቱ ላይ የሚገባ ከሆነ የሆነ ሴራ አለ። ያን ሴራ መገጣጠም ነው የሚያስፈልገው። እቺን 7 ሰከንድ ዜና አዳምጧት። ባንኮች ስማችን ይጠፋል እንዲሁም ደግሞ ከደንበኛ ዘንድ አመኔታ እናጣለን በሚል ስጋት እየደረሰባቸው ያለውን የሳይበር ጥቃት እየደበቁ ሆነ ኢንሳ ምን አለ? ባንኮች በተደጋጋሚ ጊዜ በሳይበር ጥቃት ይጠቃሉ። ነገር ግን ደንበኛ ላለማጣትና አመኔታ ላለማጣት ሲሉ
የደረሰባቸውን የሳይበር ጥቃት አይናገሩም፣ አያጋልጡም አለ። ንግድ ባንክ ባዘጋጀው ኮንፈረንስ ላይ ነው እንደዚህ ያለው እና ይሄ ነገርን አንገጣጥመው እነዚህ ቸርቾች ውስጥ እንደዚህ አይነት ባንኮችን እንትን ያደረገ የሳይበር ጥቃቶች ባንኮችን መሰረት አድርጎ የሚንቀሳቀሱ የሳይበር ጥቃቶች መነሻቸው ቸርች ሊሆን ይችላል። እንደዚህ ካልሆነ በስተቀር ከማንም አካውንት ላይ ሳይቀነስ ለሆነ ሰው 20 ሚሊዮን ብር ምንም የሚገባበት መንገድ በምንም አይነት ሚንስ የለም። ግድ የላችሁም ይሄን ቦታ እንፈትሸው ለምን ምን ሊሆን ይችላል የሚል ጥያቄ ስለማናነሳና የሚመረምሩትም የህግ አካላት እነዚህ ሰዎች ምን እያሉ ነው? እየቀለዱ ነው። ግማሹ ደግሞ የእግዚአብሔር ስራ አይታወቅም ይገባል። እንደዚህ አይነት እግዚአብሔር የለም፣ እንደ እግዚአብሔር የለም። እንደዚህ የሳይበር አታክ መነሻዎች እንደዚህ አይነት ቸርቾች ቦታ ሊሆን ይችላልና የሚመለከታችሁ አካላት እንደው ባትዘናጉ ጥሩ ነው። ባትዘናጉ ጥሩ እውነት ነው የምላችሁ። እነዚህ ሰዎች ተይዘው እንዴት እንደሚገባ ሊያስረዱን ይገባል። ይህንን ዘመቻ ሁላችሁም ተቀላቀሉት። የኡስታዝ አቡበከር አህመድን ፎቶ ፕሮፋይል ፒክቸር ወይም ደግሞ ስቶሪ ማድረግ ዘመቻው ማለት ነው። ሁላችሁም ባላችሁ የሶሻል ሚዲያ አማራጮች የእሱን ፎቶ ፕሮፋይል ፒክቸር በማድረግ ቀይ መስመራችን እንደሆነና በእሱ ላይ እየተፈጸመ ያለው ከትላንትና ጀምሮ እሱ ላይ የተደረገ ያለውን የስም ማጥፋት ዘመቻ እንዲቆም ልናደርግ ይገባል። ለእሱም ያለን ውዴታ ልናሳይ ይገባል ማለት ነው። አንድ ነገር ልነግራችሁ እፈልጋለሁኝ። ከዛ በፊት ግን ኮሜንት ላይ ሰለዋት እያወርዳችሁ ዛሬ ጁማም አይደለ ሰለዋ አለ ነቢ ሰለዋት እያወርዳችሁ ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት እያደረጋችሁ ስለ ኡስታዝ አቡበከር አህመድ ያላችሁን ውዴታም ደግሞ በዛው አሳውቁኝ ማለት ነው። መናገር የሚፈልገው ነገር ምን መሰላችሁ? ኡስታዝ አቡበከር አግማስ ኢትዮጵያ ከባለ ሀብቱ ወርቁ አይተነው የመጣውን 15 ሚሊዮን ብር አንቀበልም ያሉት በምድር የተቸገሩ ሰዎች እንዲረዱ ስላልፈለጉ አይደለም። ነገር ግን እንደ መንግስት ማለት ነው ወይም ደግሞ እንደ ህግ ከምድር በተለያየ ወንጀል ከሚፈልግ ግለሰብ ሆነ ድርጅት የሚመጣ ማንኛውንም ድጋፍ አንድ ህጋዊ ድርጅት የሚቀበል ከሆነ ድርጅቱን ያስጠይቀዋል። ይሄ ደግሞ ብዙዎቻችሁ የምታውቁት ነገር ነው ብዬ አስባለሁ። ከዚህ ጋር በተያያዘና መሰል ጽሁፎችን የምንወደው ወንድማችን አብዱልጀሊል ሼህ አሊ ካሳ ያጋራቸው ጽሁፎች አሉ። ሄዳችሁ አንብቡት፣ እግረ መንገድ ልጋብዛችሁ ማለት ነው። ስለዚህ አግማስ ኢትዮጵያ ሆነ ኡስታዝ አቡበከር አህመድ እነሱን በመርዳት እንደውም ለብዙ ዓመታት ቆይተዋል። ከተፈናቀሉበት ጊዜ አንስቶ በሚባል ደረጃ ለ3 4 ዓመታት እየረዷቸው የተለያዩ ማስተባበር ስራዎችን ሲሰሩ ነበር። እንደውም እነሱ ነበር ሲጨነቁላቸው የነበረው እንጂ እንዳይረዱ ፍጹም ፍላጎት የላቸውም። ነገር ግን በእነሱ በኩል በወርቁን አይተነው ወይም ደግሞ በእነዚህ የመሰል ሰዎች የሚመጡ ድጋፎች እነሱን ስለሚያስጠይቃቸውና ህጋዊ ፍቃዳቸውንም ስለሚያስነጥቃቸው ከዛ አንጻር አንቀበልም አሉ። ስለዚህ ወርቁ አይተነው ይህንን ድጋፍ ማድረግ ከፈለገ በራሱ መንገድ ሊያደርገው ይችላል። ግን ነገር ግን ድርጅቱ ይህን ነገር አልፈለገም። ይህን ነገር ልንረዳና ልናውቀው ይገባል። ይህንን እያወቅን እንግዲህ አሁንም የምንጨቃጨቅ ሰዎች ካለን አላማችን ሌላ ነው ማለት ነው። ይህን የሚዲያ ግርግር ለራሳችን የሆነ ነገር ፍጆታ ልንጠቀመው ፈልገናል ብለን እንድንረዳ ነው የምንሄደው። ስለዚህ ሁላችሁም ለኡስታዝ አቡበከር አህመድ ያላችሁን ሁኔታ ባልኳችሁ መልኩ አሳዩ። አግማስ ኢትዮጵያ ሆነ ኡስታዝ አቡበከር አህመድ ከተጎጂዎች ጎን ሁሌ የሚቆሙ ድርጅቶች ወይም ግለሰቦችም ጭምር ናቸው። ከሌላ አንግል በፍጹም መረዳት አግባብነት የለውም። ባይሆን ይህንን የተገነባ ስሙን ለመናድ የሚደረገውን ጥረት እኛ በፍጹም አንቀበለውም። ኡስታዝ አቡበከር አህመድን እጅግ በጣም ነው የምንወደው። ሰላም አለይኩም፣ ይመቻችሁ። አቤት አቤት አሸባሪው ሞጣ በሰው ገንዘብ ሳለብሶ መጣ። የወርቁ ነው የሱን ኪስ አልነካ። እልም ያለ ምቀኛ ነው ለካ። ለታኩር መኪና አቤት ሞጣ አቤት ሞጣ ለአንተ በረኪና አቤት ሞጣ አቤት ሞጣ አንዴ ሳታሰርፍ አቤት ሞጣ አቤት ሞጣ ጌጥ ማርገጠጣ አቤት አቤት አሸባሪ ሞጣ በሰው ገንዘብ ሳለብሶ መጣ። የወርቁ ነው የሱ ኪስ አልነካ። እልም ያለ ምቀኛ ነው ለካ። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።